በዓለም ላይ በርካታ ዝርፊያዎች ተፈጽመዋል። አንዳንዶቹ መሳሪያን በመጠቀም ሌሎቹ ደግሞ በቴክኖሎጂ። ነገር ግን በ2005 ዓመተ ምህረት በብራዚል ፎርታሌዛ ከተማ ላይ የተፈጸመው ዝርፊያ እጅግ ልዩ ነበር። ምንም የመሳሪያ ድምፅ አልተተኮሰም፣ ማንም ሰው አልሞተም፣ እንዲሁም ማናቸውም ቢሆኑ በደህንነት ካሜራ እይታ ውስጥ አልገቡም ነበር። ነገር ግን ሌቦቹ ከካዝናው ውስጥ 160 ሚሊዮን የብራዚል ሪል ወይም ደግሞ 70 ሚሊዮን የአሜሪካን ዶላር የሚጠጋ ገንዘብን ዘርፈዋል። የዘረፉት የብር መጠን 3.5 ቶን የሚያክል ክብደት ሲኖረው ይህንን ገንዘብ ለመዝረፍ ለ3 ወራት ያክል ከባንኩ ስር ወይም ደግሞ ከባንኩ ካዝናው ከሚቀመጥበት መሬት ስር መሿለኪያን ሲቆፍሩ ነበር። ለመሆኑ እነዚህ ሰዎች ማን ናቸው? ፖሊሶችንና የጥበቃ ሰራተኞችን እንዴት ሊያታልሏቸው ቻሉ? ይህ የዝርፊያ ወንጀል ረቀቅ ያለና አጓጊ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታሪኩ የሚጀምረው ከባንኩ አንድ ብሎክ ርቆ ከሚገኝ አንድ አፓርታማ ውስጥ ነው። በ2005 ዓመተ ምህረት በግንቦት ወር አንድ የተሰባሰቡ ቡድኖች ይህንን ቤት ተከራዩት። የአካባቢው ሰዎች ሲጠይቋቸው የሰጡት ማብራሪያ ምን ይመስላችኋል? እኛ የአርቲፊሻል ሳር እና መሰል ምርቶችን የምናመርት ድርጅቶች ነን በማለት መለሱላቸው። የድርጅቱንም ስም ግራምፕስ ሲንቴቲኮት አሉት። ይህ በጣም አሪፍ ፍቅር ነበር። ምክንያቱም ሌቦቹ አፈር በጆንያ ሲያወጡና በመኪና ሲጭኑ ለአካባቢው ሰዎች ምንም ጥርጣሬን አልፈጠረም ነበር። ነገር ግን እነሱ አፈር እያወጡ የነበረው ለአትክልቱ ሳይሆን ወደ ባንኩ የሚያደርሳቸውን ረጅም የውስጥ ለውስጥ መሿለኪያ ሲቆፍሩ ስለነበር ነው። ይህ የውስጥ ለውስጥ መሿለኪያ ዝም ብሎ የተቆፈረ አልነበረም። እጅግ የተራቀቀ የኢንጂነሪንግ ጥበብ የታየበት ምርጥ ስራ ነበር። ርዝመቱ 78 ሜትር ሲሆን ከመሬት በታች ወደ 4 ሜትር ጥልቀት ላይ ነበር የተሰራው። በውስጥ ለውስጥ መሿለኪያው ውስጥ የኤሌክትሪክ መብራቶች ተዘርግተው ነበር። ንጹህ አየር እንዲገባ ኤር ኮንዲሽኒንግ ሲስተምን ሰርተውለት ነበር። አልፎም ተርፎ ግድግዳዎቹ እንዳይናዱ በፕላስቲክና በእንጨት ድጋፍ ተሰርቶላቸው ነበር። ይህንን መሿለኪያ ለመስራት ከ200,000 የአሜሪካ ዶላር በላይ ወጪ እንደተደረገበት ይገመታል። ለ3 ወራት ያክል ቀንና ሌሊት 25 የሚቆጠሩ የዘረፋ ቡድኖች ሲቆፍሩ ቆይቷል። ቀኑ አርብ ቀን ነሐሴ 5 2005 ዓ.ም ነበር። ባንኩ ቅዳሜና እሁድ ዝግ ነው። ይሄ ለሌቦቹ እጅግ ወርቃማ እድል ነበር። ወደ መሿለኪያው መጨረሻ በመሄድ 1.1 ሜትር ርዝመት ያለውን የካዝናውን በብረት የተሰራ ግንብ ሙሉ ቀን ሲሰረስሩና ሲቆፍሩ አሉ። ቅዳሜ ዕለትም ካዝናውን መስበርና ወደ ካዝናው ውስጥ መግባት ቻሉ። የሚገርመው ነገር የባንኩ የእንቅስቃሴ መፈተሻ ወይም ደግሞ ሞሽን ሴንሰሮች እየሰሩ አልነበሩም። ሌቦቹም ምንም ሳይሸኩሉ ቅዳሜና እሁድን 50 ኪሎ የሚመዝን የገንዘብ ኖቶችን በመሿለኪያ ውስጥ ሲያጓጉዙ ውለው አደሩ። ሰኞ ጠዋት ነሐሴ 8 ሰራተኞች ካዝናውን ሲከፍቱ ያልጠበቁትን ነገር ነው ያገኙት። ካዝናው ሙሉ ባዶ ሆኗል፣ ገንዘቡም ተወስዷል። ፖሊስም ወዲያውኑ ምርመራውን ጀመረ። ወደ ተከራዩበት ቤትም ሲሄዱ የተከራዩበትን ቤት አሻራቸውን ለመደበቅ ሙሉ ለሙሉ በነጭ ዱቄት አፈራርሰውትና በነጭ ዱቄት ቀብተውት ነበር። ነገር ግን ፍጹም ዝርፊያ የለም። ፖሊሶች ባደረጉት ከፍተኛ ክትትል የተወሰኑትን በቁጥጥር ስር ማዋል ችለዋል። አንዳንዶቹ ሌቦች ደግሞ በሌሎች ወንበዴዎች ተጠልፈው የተገደሉ ሲሆን የተወሰነው ገንዘብም ወደ ባንኩ ተመልሷል። ነገር ግን እስካሁን ድረስ የዚህ ዘረፋ መሪ እና የተወሰኑ ገንዘቦች እስካሁን ሳይያዙ ቀርተዋል። ይህም ዝርፊያ በዓለማችን እጅግ የተራቀቀውና ከባዱ ዝርፊያ በመባል ተመዝግቦ ይገኛል። እናንተስ ስለነዚህ ሌቦች እቅድና የዘረፋ ስታይል ምን ታስባላችሁ? አስተያየታችሁን በኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሼር አድርጉልኝ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም።